ናፍቆትሽ ቦረቦረው አንጀቴን ምነው መተሽ ብታዪው ጭንቀቴን ዛሬ ግን በጣም እንደደረሽ ግቢው ጭር ብሏል ምናምን ነው ይስተላል እኔ ብላችሁ ቆይ የሆነ ጨዋታ ምን ጨዋታ ምን ጨዋታ እሺ እዚህ ግቢ የገባ አዲስ ተማሪ ልጅ አለ ማለት ነው አላየችሁትም ረጅም ቀይ የተለው ነጭ እሱ ማለት ነው እና እሱ ልጅ ቀድሞ ከሶስታችን አንዳችን አፍቅርሻለሁ ያለን ሰው ሽነፍ ይላል ማለት ነው አትስማሚ ይገርም ሰው አሬ አልስማማ ለምን እንዴ ቆይ እሺ ልጁን ፍቅር አስያዛችሁት ልበል እሺ ፍቅር አስያዝነው ልበል እሺ ከዛስ ልጁ በኋላ ምን እንደሚሆን አስባችሁታል በቃ ራሱ ጉዳይ ተርባል እንዴ እንዴት ነው የምታስቡት እናንተ እኔ ለማንኛውም ነው ሁሌ ምንድነው ወደኋላ የምትቀሪው እናትሽ አልፈልግም ደግሞ የሚሆን አይመስለኝም ለምን አይሆንም ይሆናል በደንብ ነው የሚሆነው እኔ አልፈልግም ለማንኛውም እናንተ ትቆያላችሁ መስሎኝ ምን አይነት አናት በእናትሽ ታስጠላ ከኔናችን እንድትጀጅ ደግሞ ባለፈታ ዳዊትን እንደዛ ብለሽ አንቺ ነሽ እንጂ ደግሞ ጮታው ምን አንቺ ዳዊት እኮ ማለት ነው ባለፈው ራስሽ ያስበላሽኝ እንደውም እሺ ስሪ በቃ እኔ ነኝ ያልኩሽ እስቲ እናያለን አንቺ በፍቅር ሰላም ላይብረሪ ጠፍቶብኝ ነበር ታስብኛለሽ ላይብረሪ በዚህ ነው ምናልባት ለግቢው አዲስ ተማሪ ስለሆንኩኝ ላይብረሪን አላውቀውም ታሳይኛለሽ እሺ ለግቢው አዲስ ተማሪ ግቢውን እንድታሳይኝ ነበር እንዴ ጓደኛዬ አረ ጭራሽ ነው እሺ ችግር የለም አትባል እንደዚህ አረ በፍጹም አታ ምንድን ነው የምትፈዘው ፍቅር ተናፍቀኛለች አንተ ፍቅር ተናፈቀችኝ ነው እንደምትለው ሁሌ ፍቅር አረ አንድ ቀን እኛ ምን ናፍቅ እንጂ እኛም እንደሰው እንድታይ ነውስ እንደዚህ ቀሚስ ለብሼ ምን አልምጣ እኔ የምፈረው ከኔ ቀድሞ አንዱ እንዳይወስዳት እኔ እሱን አላውቅም ብቻ ግን ከአዳዲስ ተማሪዎች ጋር ስትላ ይቻታለሁ ዝም ብላ ስትሳሳቅ ምናምን ነገር አለ ለዛ ያየው መሰለኝ መቼም ነው እኔ እያለሁ መቼ እኮ ነቃ ብለህ ፍቅርን ጠይቃ ምንድነው እንዴ አፈቀርኩሽ ወደድኩሽ ወድኩልሽ ምናምን ነገር ምን ችግር አለ ቀላል ነገር እኮ ነው አፈቅርሻለሁ ወድሻለሁ ላንቺ ልዩ ስሜት አለኝ ምናምን እኔ እኮ ማለት ለነገራት ደርሽ ማለት ምለው ነገር በቃ ምገባበት ነው እኔ ልንገርልሽ እኔ ዝም ብዬ አፈቀርኩሽ ወድኩልሽ ምናምን ነገር ልበላት ጭራሽ አንተ ሄደህ ልትነግራት አዎ ምን ችግር አለ እንዴ ፍቅር መናገር እንደሆነ ምድል ልሞክር ብዬ እኮ ነው ያራዳልሽ እድል በጓደኛ ላይ ነው እድል መሞከር ከሁለት አንዳችን እንዲያመልጥ ስላልፈለኩ እኮ ነው ወይ አንተ ወይ እንብላት ብዬ እኮ ነው መቼ እንደበላት ፈቀርክል ገና ለገና እኔ ሰራመድ ኳሊቲ መጣ ሰራመድ ኳሊቲ አይለኝም ምንም ጓደኝነት መከታ ምናምን ነገር አለ ትከሻ ቀኝ እጅ በለኝ እኮ ነው ይባፈቅርኩ መሰለኝ መከታም ምን እኔ እኮ አንድ ሴት ነው ያፈቀርኩት መከታ ወንድ ያፈቀር ነው ያፈቀርከው ግን ያው የጓደኛ ሚስት እንደራስ ይላል እና ያያት አረ እኔ ያያት አይደለም እያሳየው ነው ሌላ ሰው ከሚበላ ካላልከኝ እኮ ሰውዬው እንዳያትም እኮ እንደዚህ ራሱ ልል ይችላል አልከኝ እኮ መች ቀረ አሁን ባይሆን በቃ ተነስ ተወያይተን ነበር ተረስቶሽ እንደሆን እንደ ቀላል ነገር ዓለምዬኔና አንቺ ስሚኝማ የሆነ ነገር እያሰብኩ ነበር ምንድነው እሱ ፍቅርታን ሲጫወት ውስጥ መስገባት አሪፍ ሀሳብ ነው እኔ ራሱ እያሰብኩ ነበር ግን እንዴት ነው ያስገባት ነው
ግዴታ እዚህ ጨዋታ ውስጥ ግን መግባት አለባት። መግባትም አለባት። ሁሌ ወደ ኋላ እንደቀረች አይደል እሷ? አዎ ግዴታ ነው እንዴ። ሁሌ እኮ የእኛን ሀሳብ እንዳጣጣልሽ ነው። አንድ ቀን እንኳን በእኛ ሀሳብ ተስማምተን እንኳን ራሱ አጠቀም። በቃ ነገሩን ዛሬ እንጀምረዋለን። እሱማ ግድ ነው። እዚህ ጨዋታ ውስጥ ገብታ መጨረሻውን ሲናያታል ምን እንደምትሆን። ምነው መጥሽ ብታዪው ጭንቀቴን ዓለም የኔና አንቺ በፍቅር ያሳለፍነው አይነሳ ይቅር እና ግቢያችን ታየው ውላችን ነው። በጣም ደስ ይላል። ግን ግቢውን ስላሳየሽኝና ስላስጎበኘሽኝ በጣም አመሰግናለሁ። ችግር የለውም። ብቻ አንተ በፈለክ ሰዓት አሳይኝ ብትለኝ እኔ የምልሽ አንድ ጥያቄ ልጠይቅሽ። ጠይቂ። ግን እንዳትቀየሚ። ኧረ አልቀየምም ነው ማለት። ፍቅረኛ አለሽ? ኧረ የለኝም። ቶሺ እንደሆን እንደ ቀላል ነገር ምነው ችግር አለ እንዴ? እኔም የለኝም። ምን ጠየቁ? አልጠየቅሽኝም እንዴ? ኧረ ችግር አለ እንዴ? አሬ ማለት የለም። ክላስ ተደውሏል፣ እንግባ። እሺ ለምሽ ለምትሰሽ ነው እባክሽና እንዴ እንደዚህ ነው። በጣም እንዴት ናችሁ? አለን። እኔ ዛሬ ቀኑ በጣም ነው ደስ የሚለው። ዛሬ ፊት አልፈካብሽም? ኧረ ፈክቷል። የሆነ ነገርማ አለ። ምንድን ነው? ዛሬማ ፍቅርታ አታደርገውም ብላችሁ የምታስቡትን ነው ያደረኩት። እርግጠኛ ነኝ ፈተና ደፍናለሁ። ኧረ አይደለም እባክሽ፣ ላይብራሪ አዲስ መጽሐፍ ከፍቶ ነው። እስቲ አዳምጡኝ። እሺ ምንድን ነው? አዲሱ ልጅ ቀዩ ማለት አዲሱ ልጅ ቀዩ ረጅም አው እና ተታወቀን ምናምን ነገር ግቢ አስታውቂ፣ ግቢ ያለውን ነገር አሳይ ምናምን ነገር አለኝ እና ምን አልሽ? እኔ ማሻልኩታ። ከዛ መጨረሻ ላይ ሁሉ ነገር የግቢውን ምናምን ነገር ካሳየሁት በኋላ ልንለያይ አካባቢ ፍቅረኛ አለሽ ምናምን ነገር ብሎ ጠይቀኝ። ከዛ በቃ እንዴት እንደሆነ ልነግራችሁ አልችልም። ከዛ እኔ ምንም ሳልጠይቀው እኔም የለኝም ምናምን ነገር አላለኝ። ፍቅረኛ አለሽ? ኧረ በለው እንዴት ነው ቆይ በአንድ ቀን መጥቶ የሚያበስላት? እንዴት ያይብላል? እንዴት ያስቃታል? የኛ ሆኖ ያቀም ነው የፈሩት ነገር ደረሰ። ዛሬ ነገ እያልኩኝ ካንተ ጋር ስጨቃጨቅ ወይ አልጨረስክልኝ እዚህ ዝም ብለህ ታሽቃብጣል። ወሰደብኝ ጀዝባ። የፈራነው ደረሰ። ወይኔ የፈራነው ደረሰ። ወሰደብን እኮ አንተ ፈዘዛ ነበር እንሂድለት እንጂ ወተት ሳይገነፈል ነበርሽ። ከገነፈለ በኋላ እንሂድ ምናምን ተላለ ጀዝባ። በቃ አሁንም አንዴ ተቀደም ግን ዝምማ አንሉ ልጁ ማለት ይሁን ነገር ማድረግ አለብን። በእኛ በፍቅር ተይ ይመጣል። ፍቅር ተይ ያችን ይህ እንዴ በመላሰኑ ተወቀው። አሁን ባክ ሌላ ወሬ አትወራን ሲጀመር ነገር ናን ተነስ እንሂድ። ናፍቆትሽ ቦረቦረው አንጀቴን ምነው መተሽ ብታዪው ጭንቀቴን ዓለምኔና አንቺ መስኮት አትናና ቅድም ከማን ጋር ነበርክ? ከማን ጋር ነበርኩ? ንገረው። ከማን ጋር ነበርክ? ለቷሽ እየሞከርክ ነው እንዴ አንተ? ተናገር እያለ አይደል እንዴ? እንዴ ስለምን እንደምትወሩ አልገባኝም። ሰው ተሳስታችኋል መሰለኝ። ጭራሽ ለቷሽን እየሞከርክ ነው እንዴ? ኧረ እኔ ፈጥሮብኝ ውሸት አልወድም። ፍቅርተ ማለት ፍቅረኛዬ ነች። ከአሁን በኋላ አጠገቧ እንዳትደርስ ትወደኛለች። ፍቅራችን እንዳበጠብጥ ከአሁን በኋላ
ትወደናለች ወቀሽ ካሁን በኋላ አጠገቧ እንዳትደርስ ቀወጣው በጣም እንዴ አለኩ ምን ሆነ ነው አንተ ምን አባቱ ነው ደሞ ያቀለው የሰማይ ሰባሪ እኔ እኮ ቢኮሳተር የለውም እኮ አንተ ነህ ልብ ሰጠኝ አንተ እኮ ምን ቤት ነው ቢገልስ ባለ ጉዳዩ ነው እኮ እኔም ፍቅረኛችን ስለሆነች ትለዋለህ እና ምን ላድርግ ናት እኮ እሱ ቢወስዳት ይሻላል እኔ ድሌም በሞክረ ይሻላል የሚያጀለገ ከሚበላት ይደምጅል እኮ ሄዱ ይላል እኮ ወይኔ ዋበላ ሴት የላከው ሞት አይፈራም ነው የምልህ ያሪት ትምጣ ወይኔ በቃ መጥቶ አበጣጠረኝ በቃ ዋበለኝ አንተ አትንቦቅቦቅ ባክኝ ኧረ በእናትህ ነው ያገባኝም እና አንተ ነው ልብ ሰጠኝ እኮ ወይኔ ጉዴ ፈዳ ወይኔ የተንቀለቀለ አፍሶ ለቀማለ ሻንጣ ይዞ እየዞረ ደግሞ ሻንጣ እኮ አባቴ ይሄን ሲጀመር በመጠቅረሩ ራሱ እጅ ይተው መምጣቱ አይቀርም አንተ ነህ ያነሳል ራስህ ተውጦውሱ እናንተ እኔን አሁን ተውኝ በቃች ለእናቴ አንድ ነኝ መጣክ እንዴ ምን ሆነክ ነው ለምን ፍቅረኛ እንዳለሽ ለምን ዋሸሽ መዋሸቱ አስፈላጊ ነበር የምን ፍቅረኛ ነው ኧረ በእናትሽ ዝም ብለሽ አትቀልጂ እኔ እኮ ከገጠር እኮ መጥቶ አላልኩሽም ከግል ትምህርት ቤት እንጂ እንዴ ትሰምኛለሽ እኔ አንቺን አፈቀርኩሽ እንጂ ሌላ ምንም ነገር አላደረኩም ምንድነው የምትለኝ እኔ ስለምትለው ነገር ምንም ነገር እየገባኝ አይደለም ታዲያ ያ ቀዩ ጺማም ረጅም ልጅ ምን ይሰራል ፍቅረኛዬ ናት ምናን ነገር እያለኝ እኮ ነው ደግሞ ስምሽን ጠቅሶ ነበር ደግሞ እኮ የአንዱ ማሽቃበጥ ነው ሉሲ በቀጫጫ ሰባበረው ነበር ማን ነው ምን አይነት ልጅ ነው አንዱ ቀጭን ነው እንዳልኩሽ ነው በቃ እና አንዱ ደግሞ ጺማም ልዑል እውነታውን እዛ ሰማለህ ናንድ ኧረ እኔንም አሁንም እንዳይገሉኝ ናኒ ችግር አታ መጡ እውነታውን ከስሮ የምትሰማው አንተ እኔ እናንተ ምንድን ያለን እንደምትወዳት ንገራት እንደምትወዳት አረ እንደምታስቢው አይደለም ምንድነው እንዳላሰብኩት የሆነው እኔ እናንተ ከእህትና ከወንድም ውጪ ምን ግንኙነት ያለን አለው አረ በቃ ይቅርታ በቃ አየካ እውነታውን ሰማክ አወቀው አዎ አንተ አትወዳትም መውደዱንስ ውደዳት ታፈቅራት እናፈቅራታለን ዝም በልሽ ቅድምም ፈርቼ አይደል ካምባላ አጠገብ እንደደስ የኔ እናንተ ግንኙነት እዚህ ጋር ቆቷል ገባክ ና እንሂድ አንተ አስፈራራ ኧረ በእናትህ እንዴ ሊገለኝ ከሞት አፋፍ ከሞት ይመጣ ምን ጅን ነገር ነው ወይኔ አተረፈኝ እንኳንም ቀረችብኝ ኧረ እንኳንም ቀረች እንዴ ያኔስ ምን የሚሉት ነው ፍቅርን በድብቅ ሳልገልጽ እሷም ላይ ፈረድ ያኑ እንጂ ጅል ሆነ ልጅ ሻንጣ ይዞ እየዞረ አሁን የገባ እኔ አሁን ከዱለው በኋላ ነው የገባኝ እንዴ ሊገለኝ የልብ ተሰሙ እሷን ሲያይ ማለት ሴት የላከው ሞት አይፈራም ከነሻንጣው ኧረ ሌላ ነገር አታስብ ይቅርብን አጠገቡ አንደርስ ሌላ እናፈቅርም እንዴ ኧረ ደግሞ ሌላ ይዋታለሽ አብረና እናፍቅርና ከዛ በኋላ አንተ ትጣላለኛለህ እንጣላለና ብቻ ማፍቀራችን ኧረ ና ያና አንድ ላይ እናፍቅር ነኝ